ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ብቻለሁ። ዴይ 5 እንደቀጠለ ነው ማለት ነው። በዛሬው ቪዲዮ አሁን እንደምታዩት ጠዋት 2 ሰዓት አካባቢ ነው እና አሁን በመቀጠል ቀጥታ ቁርስ አልበላሁም። ቤት ውስጥ ምንም የሚበላ ነገር የለም። ቁርሳችንን ኢንዶሚ ሰርተን እንበላለን ማለት ነው እና በመቀጠል አሁን ሞርኒንግ እቺ ሰዓት አካባቢ ነው ማሳያችሁ። ምክንያቱም የሆነ የሚሄድበት ቦታ አለ ለመቅረጽ ማይመች እና ከተመቸኝና በጊዜ ከሰዓት ከመጣሁ ደግሞ ጓደኛዬ አዲስ ፒሲ ገዝቶ GTA 5 ስላስጫነው በሱ አንድ ሪያክሽን ቪዲዮ ሰራላችኋለሁ ማለት ነው። ጌሙን አብረን ጀምሯለን እና እንደዚህ እያለ አሁን ቀጥታ ወደ ሱቅ እንሄዳለን ማለት ነው። ኢንዶሚያችንን ገዝተን እና ሰርች እየበላሁ አንዳንድ ነገሮችን እንጨዋወታለን ማለት ነው። ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ይዩት። እንደምታዩት ኢንዶሚያችንን ይዤ መጥቻለሁ ማለት ነው። ቤቶች ምን መሰላችሁ ማለት ነው። አሁን ላይ አቃተኝ የ30 ቀን ቻሌንጅ ከጀመርኩ በኋላ ቀን በቀን ቪዲዮ እየፖስተኩ ነው። ቻናላችን ማለት እያደገ ነው። እንደማስበው ከዚህ በኋላ ያሉትን 25 ቀናት በስነ ስርዓት በቃ እንደዚህ ቀጥለን። አሁን ትናንት ቪዲዮ በስነ ስርዓት አልፖስተኩም። ወደ 6 ሰዓት ነበር የፖስተኩት። አንድ ቀን ግማሹ ምናምን አንተን እያባቃት ያለው ማለት ነው። ግን ከዚህ በኋላ ከ11 ሰዓት እስከ 2 ሰዓት ባለው ቪዲዮ ፖስት አድርጌ ተስፋ አደርጋለሁ እና በመቀጠል ደግሞ ኢንሻአላህ አላካለ የዛሬ 2 ዓመት አካባቢ የራሳችንን እዚህ ቤት ውስጥ ነው እዚህ ሀገር ውስጥ ራሱ አናገኘው ብዬ ተስፋ አደርጋለሁ። የሚገርም ኦዲየንስ ገንብተን አሪፍ ትራቨለር ብሎገር ሆነን ራሴን ቦታ አገኘዋለሁ ብዬ ተስፋ አደርጋለሁ እና አደርገዋለሁ ኢንሻአላህ። እና ከዚህ በኋላ የምሰራላችሁ ቪዲዮ ከሰዓት ያው ለነገ ማለት ነው ዴይ 6 ወይ GTA 5 ሪያክሽን እያደረኩ ተላችኋለሁ። እሱ ካልተሳካ ደግሞ ሌላ እንደዚህ ብሎግ ማለት ነው አጭር ብሎግ። እንደዚህ ብሎጎቹ የሚያጥሩት ወይ ሀሳባቸው ደስ የማይለው አይዲያ እያጣው ስለሆነ ቻትጂፒቲ የሰጠኝ አይዲያ አብዛኞቹ ትልቅ ኢንቨስት ይፈልጋሉ። ከሆነ ትራቭል ምናምን ስለሆኑ እነሱን ለማሳካት ትንሽ እንትን እንላለን እና በመቀጠል ከዚህ በኋላ ያሉንን እንትኖች በስነስርዓት ማኔጅ አድርገን ቪዲዮዎችን በስነስርዓት ከሚላቸውን የቤታቸውን አሪፍ አድርገን አፕሎድ ለማድረግ እንሞክራለን። እናንተም ሰብስክራይብ እያደረጋችሁ
የዛሬ ቪዲዮ የሚመስል ነበረ። ነገር በዴይ 6 አዲስ እና የሚገርም ቪዲዮ ይዤላችሁ እመጣለሁ ማለት ነው። ሰብስክራይብ እያደረጋችሁ